መጣጭሁ አልቅሱ ምናምን እኛ አምሮብን ደምቀን ፏ ብለን እናከብረዋለን። ስታለቅሱ ብትሉ ስትጮሁ ብትሉ የምትለውጡት ነገር የለም። ባዕድ አምልኮ ምናምን ብትለው ቅድም ቡርቃ እንዳለው ኦርቶዶክስ ለእስልምና ባዕድ አምልኮ ነው፣ ፕሮቴስታንት ለኦርቶዶክስ ባዕድ አምልኮ ነው፣ ምናምን ለምናምን ባዕድ አምልኮ ነው። አያገባህም። እኔ ለምሞተው እኔ ሙስሊምም ልሁን ኦርቶዶክስም ልሁን እኔ ኃጢአት ውስጥ ለምገባው አንተ ምን አገባህ? ፈልጌ ለማከብረው እዛ ለሚሄደው አንተ ማነህ? ምን አገባህና ነው ስለኔ ነፍስ አንተ የምትጮኸው ነው ጥያቄው። ሂድና ቤተክርስቲያን ቆመ አስተምር፣ መስጊድ ውስጥ ቆመና አስተምር። አንተን ሰምቶ ኢሬቻን ጅቦ እኛው የአምባገነንነትና የብልጽግና ወንጌል ነው። ደውሎብኝ ነው ጀዋር ደውሎብኝ ነው ክፍያውን ሞቅ እናደርጋለን ብሎኝ ነው። ስለዚህ እና እኛ ለምናከብረው እናንተ ምን ለኔ እኮ ተጭኖብኝ ምናምን እንዴ ይሄን ያህል የሚጫንብህ ትችላለህ፣ ግን አይከብድህም። ይሄን የሚያህል ነገር ኦኬ ጅቦ 2 ደቂቃ አስተኝና ልጨርስ። ከ2 ደቂቃ በላይ አልቆይም ጅቦ። ሰውዬ 2 ደቂቃ ለአንተ ብዙ ነው። ክፈል የሆነ ነገር አውርድና እኔም ዝም እልልሃለሁ። እውነት ሚት አድርግልሃለሁ። አንበሳ ነገር አውርድ ቢያንስ ወይ አንበሳ ማለት የህዝብና የህዝብ ጉዳይ ነው ያሳሰበው። ህዝብን ታውቀዋለህ አንተ፣ ህዝብን ታውቀዋለህ። መጀመሪያ እስኪ ከጨለማ ወጣ። ጨለማ ውስጥ ቁጭ ብለህ እንዴት ነው የምታወራው? ከጨለማ ወጣ። እኛ ብርሃን ላይ ሆነ ኢሬቻን እያከበርን ነው። እስኪ ክፈትና አውራ። እኛ ብርሃን ኦሮሞ ልጆች እስኪ ያቀሊል ልቀቁ እስኪ ያቀሊል ልቀቁ እስኪ ዝም ብላችሁ ማውራት አይደለም። በደቂቃ ቴንክ ዩ። እኔ ብዙ አልቆይም። ኢሬቻ ግለሰቦች የማምለክ መብት አላቸው፣ የማክበር መብት አላቸው። አልቃወምም። የኦሮሞ ህዝብ በሙሉ ግን ኢሬቻን ያከብራል የሚል እምነት የለኝም። ምክንያቱም ኦሮሞ ውስጥ ሙስሊም አለ፣ ኦሮሞ ውስጥ ክርስቲያን ነው። ልጨርስ። አንተ ነው ኦሮሞ ህዝብ ማን ነው እኮ ማን አንተ ነው? ስለ ኦሮሞ ያገባህ ስለ ፖለቲካ አውራ ስለምትለው ስሜትን ነው እንደምጨርሰው ነው ስሜቱን ነው እንደምጨርሰው አስሬ ልጨርስ የምትለው ወራድ ስለሆነ አገባት ሁሉም ኦሮሞ ነው የሚያከብረው። ሁላችንም ነን የምናከብረው። ምን አባካ አገባ አህያ ጥላዬ ጀምሮ ልጨርስ እኛ ኦሮሞዎች ይህን የኢሬቻ ሰፊውን ባህል በአፍሪካም ሆነ በኢትዮጵያ በተለያዩ ዓለማት እየተከበረ የሚገኘውን የኢሬቻ ባህልን በማስመልከት እነሆ ቀጥታ ስርጭት ወደ እናንተ የምናቀርበው ሚዲያችንን የከፈሉት ጃነኒ እና የብልጽግና አሁን ጃነኒ ስለከፈለሽ ነው ይቅርታ፣ አሁን የደረሰኝ ነው እንግዲህ በውስጥ መስመር ጥላይ ድህነትህ ጎዳህ፣ አለመክፈልህ ጎዳህ። እነሆ ብር የሌለው ሰው ይታፈናል። ክፈል ወንድሜ። አመሰግናለሁ። ይህ በመላው ዓለም የሚከበር የኢሬቻ በዓል ነው። ደሃን አብጽሐኩም ደሃን አብጽሑና አየለለው ሰው ሲያሳዝን ጃነኒ ይህ ፕሮግራም ስፖንሰር በመሆኗ እናመሰግናለን። እንዲሁም የብልጽግና ችግር የለም ከምን ጥራኝ ይመቸኛል። ጥላይ አለመክፈል ጎዳ እውነት ጅቦ አቤት። አይ እኔ ምን አለ ይመስላል ሀሳብ ማለት ነው። ቁላይና ብቻውን አስገባው ቡላላ እውነት እየመሰለኝ ነው እኔ ማስታወቂያው የዚህ ማስታወቂያ ነገር አሳሳቢ ነው። በዚህ አጋጣሚ የትግራይ ልጆች አይላም በጣም ወዳችሁ ፍቅራችሁን አሳይታችሁናል። እስኪ ዛሬ እንደውም ኦሮሞ ነው መምራት ያለበት ይሄንን መድረክ። እስኪ ኦሮሞ አድርጉልኝ፣ እኔ እልክላችኋለሁ። ጌታቸው ረዳ በጀት ልጆች ናቸው። ኮተታም ጁንታዎች አስቸግሩ። እኔ አዲስ አበባ ነው ትልቅ ሰው ነው ትርሱ ስርዓት ካለ ትልቅ ሰው ነው ፖፖ ተው እንጂ ትልቅ ሰው ነው እኮ የቂጦ ፀጉር ጥጃ ያስራል እኮ ተው እንጂ።
ምን አይነት ፍጥረት ነው? ይህ የኢሬቻ በዓል በመላው ዓለም እስቲ ቆይ ማስታወቂያ ልስራበት። ጃንኒ ስፖንሰራችን እንኳን በሰላም ገባሽ። ጅቦዬ በጣም ነው የምናመሰግነው። ከዚህ በላይ ይገባሃል። አካውንትን ገጭ እያልክ ደግሞ ችግር የለውም። እሺ በጣም ነው የምናመሰግነው። እውነት ለመናገር የትግራይ ልጆች በጣም ጃንኒ አካውንት የሆነ ነገር ላይ ትታዘባለህ፣ የሆነ ነገር ደግሞ ታደንቀዋለህ። ቀጥታ ስርጭት ተላልፍላችሁ ነው። እኔ ከዚህ በፊት አንተ ራሱ ስቃወም ነበረ፣ ግን የምትደግፍበት ፓርቲ አለ፣ የሆነ የምትቃወሙ ፓርቲ አለ። ሁሉ ነገር እኛ ሚዲያችንን የምናሳልፈው ለገንዘብ ነው። የከፈለ እነሆ ይጠቀማል፣ ያልከፈለ ይጨቆናል። አመሰግናለሁ። ሞዴሬተሮች እባካችሁ ቡላላ የታለሽ? እኔ ግቢ እስቲ ሚኪ። ገንዘብ ላለው ሁሉ ሚዲያችን ክፍት ነው። ቡላላ ግን ትባረራለህ። ወደ አበይቲ ሞዴሬተር ሓበኒ እሞ ኪድ ሌባ በትግርኛ ልታታልኝ የኦሮሞ ሰው የትግራይ መሰለ እኮ አቡካና ምንድን ነው ሚኪም ያው ተጋሩ ለከፈለ እነሆ ሚዲያችን ክፍት ነው። ጅቦ መድረኩ በስርዓት አወያይ እናቴን በስነ ስርዓት አወያይ። እየተደማመጡ እንዲያወሩ አድርጋቸው። ጥላዬ ትሄድ ጥላዬ አሳዘነ። አይ ድሃ አንጀት ነው የሚይዘው። ሰመዱ እባክህን በአናት ጥላዬን ቡላላ ጥላዬን ስራ ጠረግረህ ተገ እኔ ነኝ መምራት ያለብኝ። ይሄን ውይይት እኔ ነኝ፣ ምክንያቱም እኔ የአዲስ አበባ ልጅ ነኝ። በትክክል ፌር መምራት ያለባት ቆይ አንዴ እኔ እየተናገርኩ ነው። አንዴ ሚኪሾ አዲስ አበባ የሚለውን አስተካክለህ ፊንፊኔ በል። እስከተከፈለን ድረስ ስህተት መስራት አንፈልግም። አመሰግናለሁ። ፊንፊኔ ብላ አውራ ሚኪ። የቡርቃ ዝምታ ሀሳብህን በሁለት ደቂቃ ቶሎ እያልክ ትናገራለህ። ከዛ ጀለኔ ከዛ ሶፋኒ ጥያቄ ይቀጥላል። ሚዩት እኔ ቅድሚያ ስጡኝ ፕሊስ። ከአሜሪካ ስለሆነ ከሀያሉ ሀገር ሁሌም ቅድሚያ ለኔ ነው ፕሊስ። ዓመት በዓል ደግሞ በታላቅ በዛ ላይ አደጥንቄ ናት ቅድሚያ ይሰጣታል። እሺ ኪያ ኦኬ ሁሉ ጊዜም ኧረ በእግዚአብሔር ሰመዱ ተው በእናትህ ሰመዱ ሰመዱ ታው እንጂ። ማን ነው የሚያስቀው? ሰመዱ ነው። በትክክል ነው ማለት ነው። በየተራ በስነ ስርዓት ተወያዩ። ታው ሰመዱ እሺ አሁን በየተራ ወያያቸው። ቀጥል ሞዴሬተር። ሁሉንም አነሳለሁ። እናቴም ስርዓት ያለው አንዴ ቡላላ ሀደስ ከወጣች ምን ቀረን? ጅቦ አቡካ አንዴ ይሰማል ድምጼ? ትሰማለህ? ፌር ለመሆን ጅቦ እንደገና ኮመንትም ላይ ብዙ ሰዎች የጥላይ ንግግር እንዲቀጥል ስለሚፈልጉ አስገቡት። ማን ያወረደኝ? አንዴ ይቅርታ፣ ማን ያወረደኝ? ጅቦ ሰመዱ ነው ሶፋኒ ማነው ሰመዱ? ታይዋለሽ? ቆይ ሰመዱ አለ አንዴ እኮ ማነው ሰመዱ? አንቺ አታውቂውም ሶፋኒ? ተይው እዚህ ጋር ሞዴሬተር አለ። ማነው ሰመዱ? ጅቦ ነገር ሶፋኒ ስልጤ ነው። እባካችሁ አሁን አደስንቄ ማታውቀው ነገር የለም። አታውቂም አትበል። ወደ ውይይቱ ኦኬ። ማንኛውም ጅቦዬ ቴንኪዩ። ማክበር መከባበር ትልቅ ነገር ነው። ከቀልብ ባሻገር ቁም ነገረኛ ጅቦዬ ነው። ማመስገን ጊዜ በጣም ከባድ ነው። ኦኬ። ስለዚህ ኢሬቻ ይከበር። የምታለቅሱትም መልካም ልቅሶ። ኢሬቻ በሰፊው በትልቋ በሀያሏ አሜሪካን ሀገር ዲሲ ላይ ማክበር የምትፈልጉ ሰዎች ካላችሁ እባካችሁ መታችሁ እኛ ጋር አክብሩ። ጅቦዬ ከዚሁ ከትራምፕ የፈርምበት ቼክ ደግሞ በቅርብ ይደርሳል። ቴንክ ዩ ሶ ማች ቴንክ ዩ። ቴንክ ዩ እናመሰግናለን። ኢሬቻ ፖለቲካዊ እንትን የቦረና ኦሮሞ አስገባልን። ጅቦ የቦረና ኦሮሞ
ወይ አርሲ ኦሮሞ አስገባለት። የኦሮሞ ቦረና ኦሮሞ አይደለም እንዴ? ስለምንድን ነው የምትሰራው? አታጨብጭብ። እዚህ ቁጭ ብለህ ኦሮሞ አይደለንም ብሎ ያወሩት ነገር አለ ወይስ ምንድን ነው? የማይመለከተውም ድርቅ በድርቅ ጀመር ምን አገባህ አንተ? ኦሮሞ ስትሆን ነው ያገባህ። እያከበረ ያለው ፖለቲካዊ ድርማቶች ናቸው እያከበሩ ያሉት። ሽሮ ባረቄ ብላ እሱን ነው የምታውቀው። ያንተ ታሪክ ኦሮሞ አንድ ነው። ኦሮሞዎችን አትከፋፍለን። የቦረና የጉጂ ምናምን እያልክ እኛ ጎጃም ጎንደር ብለን አንከፋፈልም። እሺ ግማታ ምን አገባክ? የኦሮሞ ማህበረሰብ ውስጥ ገብቶ ወለጋ ቦረና ይላል እንዴ? አይመለከተውም ይሄ ጉዳይ። ቅዱስ ጅቦ ኦኬ እሺ የቦረና ኦሮሞ አስገባል። የቦረና ኦሮሞ አንዴ ውሃ አቶ ከብቶቹ እያለቀ ነው። ይሄ የጠገቡ ድመቶች የሚያከብሩት ባዕዳም ልኮ ነው። ኦኬ ጨርሰናል። የቦረና ኦሮሞ አስገብተክ ማንንም አልሰጠም። መልስ እየሰጠው ጃለኔ መልስ ሲሰጥ ደግሞ ስድብ እንዳይመስል ጃለኔ አንዴ የቦረና ኦሮሞ ብሎ ስላነሳ ይኸውላችሁ እኛ እዚህ ጋር በመሰዳደባችን ያለንን ነገር ማሳወቅ ያለብንን ነገር ሳናሳውቅ እየወጣን ነው። እሱ ምናልባት አውቆም ይሁን ሳያውቅ ስም ካጠፋ እኛ ደግሞ ስማችንን አጽድተን ነው ማለፍ ያለብን። ስለዚህ የቦረና ኦሮሞ ኢሬቻን አያከብርም ብለህ ነው የምታስበው? መለሰልኝ ጋሽ ጨቡዴ። የቦረና ኦሮሞ ውሃ ጠፋ ብሎ አያመሰግንም። ገብቷል አይደለ? የቦረና ኦሮሞ አስገብተህ ንገረን እስቲ። ኦኬ እሺ እንዴት ነው የቦረና ኦሮሞ ስለ ኢሬቻ ያለው አመለካከት እንጂ ይሄ ፖለቲካዊ ነው። ዳግማዊ ግንቦት 20 የቱለማ የወፈሩ ድመቶች የሚያከብሩት በይሄ ሸገር ዙሪያ ምናምን እንጂ መለ ኦሮሞን አይወክልም። ይሄ ኢሬቻ ፖለቲካዊ ነው እንጂ ምንም የኦሮሞን አንድነት ይሄ ተቆም ኦሮሞ ምናምን ብለህ ፖለቲካ ሰርተ ወደ ሰሜን ልትሄድ እሱ በፋኖም ሆነ በሰሜኖች እንትን የከሸፈ ይሆናል። ለትክክለኛው ለቱለማ ኦሮሞዎች መልካም የኢሬቻ በዓል ይሁንላችሁ። አሽቃባጭና ፖለቲካ ምናምን ደግሞ እዚህ ጋር አደባልቀን ሰሜንን ለመምታትና አፕሪዝ ለማድረግ እንትን የምትል አይሳካም። ይሄ የቦረናን አይመለከትም። ይሄ የሐረርጌውን አይመለከትም። ቱለማ ተጠቃሚው ብቻ ነው የሚያከብረው። እሱም የሚመቸው አራዳ ልጅ ብልጥ ነው። ኦኬ ጨርሰሃል። ቦረና ከዛሬ 6 ወር በፊት ጂላ አድርጓል። ጂላ ምናልባት ላታክ ትችላለህ። ምናልባት አዋቂ መስለ ስለ ቦረና እና ስለተለያዩ ኦሮሞዎች ስላነሳህ ነው። የቦረና ጂላ የተካሄደው በምን ምክንያትና ለምንድን ነው? ሀሳብህን ቀጥል። የቡርቃ ዝምታ ግን ጅላ ምንድን ነው የሚለውንም አንዴ ምናልባት ስላነሳ ላነሳው ሰው በጥያቄ ራሱ እንዲመልስ ስለፈለኩኝ ነው። ጂላ ቦቲ ገዳ ተብሎ ቦረና ላይ ርክክብ ተደርጓል። ቦረና ብቻ ሳይሆን ጉጂንም ጨምሮ ጉጂ ብቻም ሳይሆን ደግሞ ከረዩም ላይ ተደርጓል። ከዛም አልፎ ደግሞ የቱለማም አድርጓል። ጊዜያቸውን ጠብቀውና በወቅታቸው ማለት ነው። ኢሬቻ ማለትስ ምንድን ነው? ኢሬቻ መቼና የትስ ነው የሚደረገው? ኢሬቻ በአመት ስንቴ ይደረጋል? ለምንስ ነው የሚደረገው? የአርሲ ኦሮሞ የቦረና ኦሮሞ ተብሎስ አለ ወይ? ምናልባት በአቀማመጥ የተለያየ አቀማመጥ ወይም የተለያየ ቦታ ላይ ልንቀመጥ እንችላለን እንጂ በዘር ግንድ ሀረጋችን ኦሮሞ የተለያየ ቦታ ነው ወይ ያለው? አይደለም። በገዳ ስርዓት ውስጥ ራሱን የቻለ መዋቅር አለ። ገዳ ማለት መንግስታዊ መዋቅር ተብሎ አሁን ላይ ተዘርግቶ ባለው ሲስተም ከመዘርጋቱ በፊት ኦሮሞ ይተዳደርበት የነበረ ነው። 5 የገዳ ስርዓቶች አሉ። እነዛ 5 የገዳ ስርዓቶች በየአካባቢው ሁሉም የራሱ ድርሻ ተሰጥቶት በራሱ ኃላፊነት ህዝብን የሚያገለግልበት፣ ህዝብን የሚመራበት፣ ህዝብ ደግሞ በዛ ስርዓት ውስጥ የሚያልፍበት ማለት ነው። በነዛ ስርዓት ውስጥ የሚደረጉ ድርጊቶች እንደየ ገዳዎቹ ልዩነት አላቸው። ገዳ ሚችሌ፣ ገዳ ሮበሌ፣ ገዳ ቢፎሌ፣ ገዳ እየተባለ 5 ይጠራል ማለት ነው። ከዛው ውስጥ በኋላ ደግሞ ከ8 ዓመት ጀምረ እስከ 80 ዓመት ድረስ የራስ የሆነ የስራ ድርሻ አለክ። በራስ የስራ ድርሻ ውስጥ ልጅ ሆነ ጋሜ ትባላለ፣ ከዛ በኋላ ቄሮ ትባላለ፣ ከዛ በኋላ ፎሌ ትባላለ፣ ከዛ በኋላ ገሜሳ ትባላለ እየተባልክ ትሄዳለ። በእያንዳንዱ ውስጥ የራስክ የሆነ የስራ ድርሻ አለክ። ጋሜ በነበርክበት ሰዓት ላይ የአካባቢን የማህበረሰብን ከብቶች የመጠበቅ ግዴታ አለብ። ቄሮ በሆንክበት ሰዓት ላይ ራስን ለጦርነት ዳር ድንበር ለማስከበር መዘጋጀት መቻል አለብ። ፎሌ ስትሆን አካባቢክ ላይ የሚደረግ ወረራ ሲመጣ ቀድመክ ወጥተ ጦርነትን የመመከት ኃላፊነት አለብ።
ገሜሳ ስትሆን ራስን ለመሪነት የምታዘጋጅበት ጊዜ ነው። ከዛ በኋላ መሪ የምትሆንበት ነው። ይህ የሚሆነው ሰርክል እያደረገ በየ8 ዓመቱ አንተ ላይ የሚደርስ ነው። ያንተ የሆነ ገዳ አንተ ላይ ሲመጣ ነው። ገዳህን መቁጠር ስትችል ይህ ስርዓት የትኛውም የኦሮሚያ ክልል ላይ የትኛውም የኦሮሚያ ክፍል ላይ ያለ ነው። 11ዱም ምናልባት በኢህአዴግ ዘመን ከኢህአዴግ ዘመን በፊት ደግሞ በነበረው በደርግ ዘመን ኦሮሚያን 11 ቦታ ላይ ያስቀምጠውት 11 ቦታ አድርገውት ነበር። ጉጂ፣ ቦረና፣ ሐረርጌ፣ ጅማ፣ ኢሉ፣ ወለጋ፣ ሸዋ፣ ወሎ፣ ከረዩ፣ ባሌ ያልጠሯቸውም ካሉ 11 አድርገውት ነበር። ግን 11 በራሱ ወይስ ሌላ አንዴ እነዚህ 11ዱ ዝምታ ከረዩ ደግሞ አዲስ አበባ ነው። ተክላይ ማለት አንዴ ኦኬ። ከረዩ ማለት ምንድን ነው? ከረዩ ሰፈራችን ነው። ግን ከረዩ የሚባል በኦሮሞ ውስጥ የኦሮሞ ማህበረሰብ አለ። ከረ ሀዩ ወይም ደግሞ የአዋቂዎች በር ማለት ነው ትርጉሙ። እነዚህ እንዳለ የራሳቸውን ገዳ ቆጥረው በራሳቸው ገዳ ተዳድረው የራሳቸውን ኃላፊነት የሚወጡ ማህበረሰቦች ናቸው። ይህንን ሲያደርጉ ኢሬቻን በአመት 2 ያከብሩታል። አልፎ አልፎ አንዳንድ ቦታዎች ላይ 3ም የሚከበርበት አለ። ክረምት ከመግባቱ በፊትና ክረምት ከገባ በኋላ እንዲሁም እኩሌታ ላይ። ኢሬቻ ውሃ ጋር ብቻ አይደለም የሚከበረው። ተራራ ላይ ሊከበር ይችላል። የኦዳ ዛፍ ያለበት ቦታ ላይ ሊከበር ይችላል። ያ ማለት ሌላ ነገር አይደለም። ኢሬቻ ተብሎ ስም ተሰጠው እንጂ ምስጋና ማለት ነው። ኢሬሳ ነው ትርጉሙ ቃሉ። ምናልባት ትላንት ስለተናገርኩት ዛሬ አዲስ ሰው ካለ ምናልባት መድገም ካለብኝ ነው የምደግመው። አንድን ማህበረሰብ የሚመራ አካል የሚመራው ማህበረሰብ ይዞ እነዛ ማህበረሰቦች ተሰብስበው ፈጣሪን ያመሰግኑበታል፣ ፈጣሪን ይለምኑበታል። ያ ነው ቱለማ ምናምን። በነገራችን ላይ ቱለማ ቦታ አይደለም ጎሳ ነው። ቱለማ የሚባል ቦታ የለም፣ ጎሳ ነው ያለው። የቱለማ ጎሳ ግንዱ ኦሮሞ ነው። የባሬንቱ የዘር ሐረግ ነው። ከሁለቱ ቦረናና ባሬንቱ ልጆች ከ9ኙ የቦረና ልጆች ቀጥሎ ያለው የባሬንቱ ጎሳ ነው ቱለማ። ቱለማ ከሌላው የሚለየው በምንም አይደለም። በዘር ሐረጉ ኦሮሞ ነው፣ ግንዱ ኦሮሞ ነው። ከዛ በኋላ በቅርንጫፍነት ሲሄድ ደግሞ 3ቱ ልጆች አሉ። አንስተን እንደዛ መናገር እንችላለን። ኢሬቻ ጋራ ስንሄድ ቱለማ ላይ ብቻ አይደለም ኢሬቻ የሚከበረው፣ እያንዳንዱ የኦሮሚያ ክፍል ላይ ኢሬቻ ይከበራል። ነገር ግን የሚከበርበት ጊዜ ልዩነት አለው። አሁን እናንተ ዛሬ ፊንፊኔ ላይ ወይም አዲስ አበባ ላይ ተከብሯል አይደለ? ነገ ቢሾፍቱ ላይ ይከበራል። የነገ ሳምንት ቡራዩ ላይ ይከበራል። ቡራዩ ላይ ብቻ ሳይሆን በየአካባቢው መልካዎች ላይ ይከበራል። መልካ ያለበት ቦታ ላይ። መልካ ማለት የረጋ ውሃ ማለት ነው። የማይፈስ የማይንቀሳቀስ ወይንም ደግሞ ወደ ሌላ የማይሸሽ ውሃ ማለት ነው። ኦሮሞ በየአካባቢው ትልቁ የቱለማ ወይንም ደግሞ የመካከለኛው መልካ ከተከበረ በኋላ በየአካባቢው ባለው መልካ ያከብራል። ቪዲዮዎቹን ከፍቼ አንድ ባንድ እያመጣው በየአካባቢው ያሉትን አምጥቼ ላሳይ እችላለሁ። ሁሉም በየአካባቢው የገዳ መሪዎች የገዳ አባቶች አሉት። የገዳ ስርዓት ሳይኖረው ስላልጠፋ ስፔሻሊ ደግሞ አንተ ያነሳከው የቦረና ኦሮሞ ያልተሰበረ ያልተበረዘው ንጹህ የቦረና ኦሮሞ በደንብ አድርጎ ገዳውን ያከብራል። ለዛ ነው ባሊ ወላርካ ፉዲንሳ ተብሎ ቅድም የነገርኩ ቦረና ላይ የተደረገው ማለት ነው። እና ይህንን ሁሉ መንገር ግዴታ ኖሮብን አይደለም። ነገር ግን ተቀርቶ የማያልቅ ተነግሮ ተወርቶ የማያልቅ ለትውልድ የሚተላለፍ ታሪክ ያለው ማህበረሰብ ስለሆነ ነው። ይህንን ማህበረሰብ ደግሞ ማሳነስ፣ ማንቋሸሽ፣ ማንጋጠጥ የሚያስገኘው ትርፍ የለም። ከዚህ ማህበረሰብ ጋር ተዋልዶ ተከባብሮ የሚኖር ማህበረሰብ አለ። ያ ማህበረሰብ ይሄን እያደረገ ነው ወይ ብትሉኝ አይደለም። አንድ የመጨረሻ ነገር ነገር ሰይጣናዊ አምልኮ ነው አትበሉ። እንደው በዋቄፈና እምነት እንኳን የዋቄፈና እምነት ነው በዓሉ ይህ ካላችሁ የዋቄፈና እምነት ምን እንደሚያምን ልንገራችሁ። ዓለም ላይ ሰይጣን የለም ብሎ ነው የሚያምነው። ሰይጣን ራሱ የለም ብለው ነው የሚያምነው። ሰይጣን የለም ብሎ የሚያምን ሃይማኖት የሰይጣን እምነት ተከታይ ነው ማለት የማይመስልና የማይሄድ ነገር ነው። ይህም ፕሮግራም ስፖንሰር ያደረገው የመደመር የመጽሐፍ ሽያጭ ቢሮ ነው። ይሄ የኢሬቻ በዓል በመላው በኢትዮጵያ
በአዲስ አበባ በክልሎች የተከበሩ ይገኛል። እንዲሁም በሱዳን፣ በኬንያ፣ በቡርኪና ፋሶ፣ በዛንዚባር እየተከበረ ይገኛል። አልፎም ተርፎ በአሜሪካ ሚኒሶታ በደማቅ ሁኔታ የተከበረ ይገኛል። እንዲሁም የዘንድሮ የ2018 መፈክረ ቃል ኢሬቻ ኢፈታ ዳልቻ ነው። አቡካ ዝም በል እስኪ ለኢሬቻ ኢፈታ ዳልቻ አራት አስወጡን በግድ ሚኪ አትረብሽ። አሁን በስነ ስርዓት እያወራን ነበር። በተራ አወሩ። እሺ አታስወጡና በመሀል እያስወጡን ነው። ምንም ሳይሆን እሺ እንነግራቸዋለን። ሞዴሬተሮቹን ኢፈታ ዳልቻ ለኢሬቻ ነው የዘንድሮ 2018 መሪ ቃል። ቀጥል ተረኛ አቡካ። ከዚህ ገንዘብ ላይ እኔ ድርሻ ስላለኝ ነው በዚህ ልክ እየለፈለፍኩ የሚገኘው። ሚኪሾ ሀሳብና አስተያየት መስጠት ትችላለህ። እሺ አመሰግናለሁ እድሉን ስለሰጠኝ። በመጀመሪያ ደረጃ ማለት ነው እኔ ኢሬቻ ማክበር የሚፈልግ ሰው ማንም ሰው ሚኪ የተሰማችሁ ነው። የሚኪ ድምጽ እኔ እየሰማኝ እኔ ጋር የለም። ማንም የለም። ሚኪ ሚዩት አድርገውና እድሉን ትሰጠዋለህ ደግመህ። ሄሎ ይሰማል? እያስወጡኝ እኮ ነው በየመሃሉ። አለክ እኮ ነው አለክ። በትልቁ ስትሆን የወጣክ መስሎ ደንግጠ ነው አንተ። ዩቲዩብ ላይ ነው ብዙ ጊዜ አይደለም አልወጣህም። እውነት በትልቁ ሳረግ እሺ እኔ እድሌን ልጠቀም። እሺ ለማንኛውም በጣም አመሰግናለሁ እድሉን ስለሰጣችሁኝ። በመጀመሪያ ደረጃ ኢሬቻን ለምታከብሩ እንኳን አደረሳችሁ ማለት እፈልጋለሁ። ማንም ሰው ኢሬቻን ማክበር ከፈለገ ኢቭን የጣዖት አምልኮ ነው ከተባለም አንድ ሰው በድንጋይ አመልካለሁ ካለ በዛፍም አመልካለሁ ካለ በምንም ያምልክ እኔ እንኳን አደረሰ ከማለት ውጪ እኔ ባልቀበለውም እንኳን አደረሰ እልሃለሁ። ምንም ችግር የለብኝም። ግን የኔ ጥያቄ አንድ ነው። ጥያቄ ምንድነው? አሁን ለኢሬቻ በድሮን በርችት ምናምን ተደርጎ አዲስ አበባ ላይ እንደተደረገው ለመስቀል ለምን አልተደረገም? ገብቷል። ሁሉንም ያማከለ የሁሉንም ሃይማኖት ያከበረ እንዲሆን እንደ ሀገራዊ እንደ መንግስት የሁሉንም ላይክ መስቀልም ሲመጣ አረፋም ሲመጣ ቢደረግ ፌር ነው ብዬ አስባለሁ እንደ መንግስት። በተረፈ ግን ማለት ነው በፈለጋችሁት ለምታመልኩ ግማሹ ጣዖት አምልኮ ነው ይላል፣ ግማሹ ጣዖት አምልኮ አይደለም ይላል። ጣዖት አምልኮ ከተስማማችሁም እንኳን አደረሳችሁ ለማለት ግን እፈልጋለሁ። አሁን ቅድም አንድ ማን እንደሆነ የተናገረው ቡላላ ይመስለኛል የተናገረው እስልምና ምን ብሎ ይናገራል? እኔ ስለ ሃይማኖት አላነሳውም። እባክህን ማይሆን ነገር አትለጥፍ። እሺ የሆነ ሰው የተናገረው እስልምና አሁን ክርስቲያኖችን ካፊር ይላል፣ ክርስቲያን ደግሞ አህዛብ ይላል። ሁሉም እርስ በራሱ ለሌላው ማለት ነው የጣዖት አምልኮ ነው ብዬ አስባለሁ። ሁሉም እኔ ትክክል ብሎ ስለሚያስብ ነው ብዬ አስባለሁ። ግን በቃ ላይክ እነሱ ከተመቻቸው ያምልኩት ምን ችግር አለው? ግን ሁሉንም ያማከለ እንደ መንግስት ደግሞ ለሁሉም እኩል ትሪትመንት ቢደረግ አሪፍ ነው ብዬ አስባለሁ። አመሰግናለሁ። ሚኪ ለዚህኛው ለኢሬቻ በዓል ከላይ የምትለብሰውን ባህላዊ ልብስ ከኦሮሚያ የባህል ሚኒስቴር ይሰጣል። ከውስጥ የደረሰኝ መረጃ ነው፣ እኔ አይደለሁም ያልኩ። እኔ ጥያቄ ባርች ተራሽን ጠብቂ። ኦኬ አኩና ማታታ አለ ለካ አኩና ማታታ። አመሰግናለሁ። እያንዳንዱ ሰው ሊገባው ያልቻለው ነገር ሃይማኖታዊ ነው፣ ፖለቲካዊ ይዘት አለው፣ ሃይማኖታዊ ይዘት አለው። ሶስቱም ሃይማኖት ነው ይላችኋል፣ ፖለቲካዊ ነው ይላችኋል፣ ባህላዊ ነው ይላችኋል። ግራ የተጋባ ነገር ነው ሁሉም ያስተላልፉ። የኦሮሞ ኤሊት ፓስተር ወጥተው ቤተሰቦችን ጨርሻለሁ አሉ። ግብርም አለው። ይሄ እንደማንም እንደነ ሚኪ ምናምን ተለማምጫ አይደለም እናገረው። ደብረ ዘይት ስለነበርኩ አውቀዋለሁ። አየር ኃይል ሰራ ስለነበረ እኔ አልተለማመጥኩም። በነገራችን ላይ አካሄድ እኔ አልተለማመጥኩም። ቆይ አታቋርጠኝ። እኔ ናትናገረኛ ያልሆነ ነገር አካሄድ ነገር ማንም የከፈለኝ ሰው የለም። ማንም እንደዚህ በላይ ያለኝ የለም። ማንንም አልተለማመጥኩም። ገብቷል። አመለካከቴን የተናገርኩት አመለካከቴን ብቻ ነው መተቸት የምችለው። እሺ ሜታርክ በቃ ለምንድን ነው እናንተ ገና ብዙ የሚወጣ ሀቅ አለ እኮ
ዛሬ እንደውም ከኤድመን ጋር የተነጋገር ነበር። ነገ ሁሉ ፕሮግራም አለ። ብዙዎቹ ህፃናቶች የሚጠፉ በእሬቻ በመስከረም አካባቢ ነው። እንደውም አንዱ ምን አለ ከኤድመን ቤት ገብቶ አብርሃም አንድያ ልጁን ሰውቷል። ሲሆን ለምንድን ነው አኬድ ኖ ተቋርጠኛ አንተ የቡርቃ ዝምታ አንድ ሻቢያ ተስፋ ይገብራሉ ለማለት ነው ያለው የአማራ ጥላቻ እሬቻ ዛን ይበላል እንዴ አኬድ ሰላም ጥና ይሃበላይ ናይ እሬቻ በዓል እንኳን በሰላም አብጽሐኩም ርሁስ በዓል አውደ ዓመት እሬቻ እዚ ኣብ መላእ አፍሪካን ኣብ ኢትዮጵያን ኣብ ክልል ኢትዮጵያን ዝርከብ ዘሎ ናይ እሬቻ አውደ ዓመት እንኳን አብጽሐኩም ብናይ ትግርኛ ቋንቋ ኣብ ደሴ ኣብ ባህር ዳር ኣብ ጎንደርን ኣብ መቀለን እንዲሁም አብና አድዋ ሽሬ ማንዙ ማስታወቂያ ለስራበት ሰዓት ማስታወቂያ ተጠቅማል። በቃ ዝጋው ይበቃ። ቀስበል ናውጣ ቅድም ስለ እየጎተትኩ አልገባብላ ናውጣ ሌባጭ ምርባሪ አመላ ዓለም ኣብ መቀሌን አክሱምን አድግራትን ራያ አዘበው ወልቃይትን ኣብ ጎንደር ኣብ ባህር ዳርን ኣብ ዘተፈላለየ ናይ አምሃራ ክልልን ናይ ትግራይ ክልልን እንዲሁም ናይ ደቡብ ወልቂጤ ዞን እናተከበረ ዝርከብ ኣብ አፍሪካ መላ አፍሪካ ፍርቅ አፍሪካን ዝርከብ ናይ እሬቻ ርህስ በዓል እንኳ ብሰላም አብጽሐኩም ታጓስኑ ታጓስ እዩ። እዚ ናይ እሬቻ በዓል እዩ። ሰው እስከ ከፈለ ድረስ እነሆ ማስታወቂያ እንሰራለታለን። የእሬቻን በዓል እንዲህ በድምቀት እንድንውል እንዲህ በድምቀት እንድንወያይ ያደረገን የብልጽግና የመደመር መጽሐፍ ሽያጭ ነው። ከዛ ትንሽ ግማሽ ገብቶልናል። ውድ አድማጮቻችን በጣም ተጨቃጭቀናል፣ በጣም ተሰዳድበናል። እኔም ሞባይል ቻርጅ እየጨረሰ ነው። ማታ ላይ እነሆ የኦሮሚያ እንስቶች እባካችሁ ዘንጣችሁ አምሮባችሁ ሴቶችን ብቻ ነው የምናስተናግደውና ኑ እስቲ ባህላችሁን አሳዩን እንላለን። ይህ ፕሮግራም ዝተላለፈልኩም ቀጥታ ካብና ሳዑዲ አረቢያ ደማም አብና ሞገድ 3.7 ኤፍኤም እዩ። እዚ ድምፂ ሃፋሽ ኤርትራ እዩ። ኢሳያስ አፈወርቂ አየና ናይ አሰብሪ ይህበና መዓልቲ ንኩሉ እሬቻ ይፈታል ዳልቻ የመስግንዬ ደሃን ቅነ